ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዩቱብ ቤተሰቦች አላችሁ ወይ? እኔ ያለውኝ እግዚአብሔር ይመስገን። እንኳን አደረሳችሁ ለመስቀል በዓል። እንኳን በሰላም አደረሳችሁ ውዶቼ። በዓሉ የሰላም፣ የፍቅር፣ የደስታ፣ የጤና ያድርግልን። አሜን በሉ እናንተም። እና ውዶቼ እኔ ለምን ይቀርብኛል ብዬ በዓልን ላከብር ነው፣ መስቀልን ላከብር ነው። በኢትዮጵያ እንደ ኢትዮጵያ አይነት ማለት ነው። ያ ሽንኩርቱ ለምን አነሰች? እኔ ብቻ ስለሆነ ይበላሻል ብዬ ነው ወጡ። በእርግጥ ጓደኛ አለችኝ ግን ይበቃኛል። ሽንኩርቱ ደግሞ በስሎ ነው እንደዚህ ያነሱ እና እዚህ ጋር ደግሞ ሀይብ እየሰራው ነው። እዚህ ጋር እንቁላል አለኝ እና ዛሬ አብረን እንዋላለን። ተከታተሉኝ እስከ መጨረሻው እላችኋለሁ። እወዳችኋለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት እያደረጋችሁ እንኳን አደረሰሽ በሉን ኮመንት ላይ እና ለምታበረታቱኝ ኮመንት ለምታረጉልኝ ሁሉ አመሰግናለሁ። አበረታቱኝ። ይሄ አይብ ዘባዲ ነው። በነገራችን ላይ ዘባዲ እንደዚህ መትቼ ነው። ዘባዲ ነው። ቆንጆ አይብ ነው። ከዚህ በፊትም ሰርቼ ስለማቅ እንደዚህ እየሰራችሁ ብሉ። በዓል እንዴት ነው? በምን አይነት መንገድ እያሳለፋችሁ ነው? እስቲ በዓል ጻፉልኝ እስቲ ሀሳብ አስተያየታችሁ። እናንተ ይሄ ነገር ምጥምጣ ነው እንዴ? በርበሬ ብዬ እኮ ነው የገዛው እንትን ያልኩት ግን ያዘዝኩት ምጥምጣ ይመስላል። እናንተ ፈራውና ተውኩኝ። ካቃጠለስ የሚያቃጥል ምጥምጣ ከሆነ በርበሬ ብዬ ነበር ያዘዝኩት። በቃ እያሰበ አልጫ ልበላ ነው እንግዲህ ምን ማድረግ አይቻልም። ስልክ ይዞ መስራት ግን አይቻልም። እሷ ነው። እዚህ ጋር ደግሞ ወግ ማድረጉን መስማሙ ወግ ማድረጉን ጠብቀናልና ዳቦ ነገር ጋግረ ልንጋግር እቃ ቡካ ነው። ቡክቷል በጣም ግላብስ ጨርሻለሁ። እንግዲህ በእጄ ነው።
ምን አይነት ዳቦ ይወጣል አላውቅም። ዳቦ ግን ብዙ ጊዜ አይሆንልኝም። ነገራችን ላይ ሰዎች ተኝተዋል። ምንድን ነው የምንሳሳው ብሎ እንዳይነሱ ሽታ ስለማይወዱ ነው እንጂ እርግጥ ለስራው ችግር የለባቸው። ዳቦን በ150 ኦቭን ውስጥ ከትቼዋለሁ። ቆንጆ እንደሚሆን አልጠራጠርም። ያው እንግዲህ ራሴን በራሴ ነጭ ሽንኩርትና ዝንጅብል ፈጭቼ ነው አብሮ ሲታሽ ደስ ስለሚል። አሁን የዶሮ ወጥ ድባቡ መጣበት፣ ሽታው ምናምን ማለት ነው ደስ ሲል። ያው ገና ይቀላል፣ እሺ አታስቡ። ማጁም ጥማጥምም ቢሆን ጨምሬበት አቅለዋለሁ። ኦሬዲ ምጥምጣ ስለሆነ ትንሽ እንትን ይለዋል። ምጥምጣም አይደለም ግን ነገሩ ያን ያህል ምጥምጣም አይደለም። እስኪ እናያለን። አራት ተሽከርካሪ አንችልም። እናም ቤተሰብ ይኸው ዶሮንም አቋርጬ ውት ፈረሰኛ የዚህ ሀገር ዶሮ ነው። ውርደተኛ ናት፣ ነውረኛ ናት። የምድር ብስ ብስ ነው የምትሉ። በዚህ መልኩ አጥቤ የለው ይሄ ነገር እንደ ኢትዮጵያን እንትን አቆራረጥ ነው የቆረጥኩት። ግን ያው እንደሱ አያምርም። ለምን እንትን ነው ይሄ ብጭቅጭቅ ነው የምትለው ዶሮዋ ማለት ነው። እጅ ላይ ነው የምትቀረው። እና ግን በትንሹም ቢሆን እንደዛ ቆራርጫለሁ። ግን ዶሮ ኬት አምጥታ ነው 12 ብልት? የምር ይሄ የለም። ይሄ ከስር ከዚህ ከስር የሚቀረው ብቻ ነው የጣልኩት። እና ጉሮሮ የላት አላት እንዴ? ሲጀመር የላትም። የዚህ ሀገር ዶሮ ጉሮሮ እዛው ነው ቆርጦ የሚያመጡት። እና
ቀይ የሆነ ነው በነገራችን ላይ የሚበልጥ ማጅም ጥማጥም አድርጌበት አጣለዋለሁ እንጂ እንዲህ አላስቀረውም። እስቲ ይሄ ብልት ግን እንትን አለኝ። 1 2 3 4 5 6 7 8 9 ነው ያላት። አይ የምር 9 ነው ግን አትጸዳም እኮ። እስቲ አጥቤ ልምጣ ደግሞ። ወይ መቃጠል። ይኸው ጥብጥብ አድርጌ ጨመርኩበት። ደግሞ ቪዲዮ እየቆራረጥኩ ነው እየሰራሁ ያለሁት። አይመችም እየቀረጹ መስራትና በዚሁ ደቂቃ ውስጥ እንዳትሉ። ትንሽ በሰል ይበልና ውሃ ጨምርበታለሁ። እንቁላሉ ትንሽ ይቀረዋል። እዚህ ሀገር እንግዲህ ብዙ ጊዜ ችግራችን እንጀራ ነው። ይሁት እንዴት እንደሚያምር እና እንጀራም እየጋገረ ነው ጋይስ። ዛሬ ታየውኝ አልኳችሁ። ግን እንደዚህ ስልኬ ሲይዙ ስልኬን እዚህ ውስጥ ጨምሬ እንዳልጨልል። ሌላ ስልክ እንኳን የለኝም። አይኔ ጠፋ። ይሄ ከተበላሸ እና ትንሽ ውሃ ልጨምርበት መሰለኝ። ጋይስ ዛሬ ምሳ እኔ ጋ ናችሁ። ኦኬ ጠርቻቸዋለሁ። እንጀራው እንግዲህ ይሄ የመጀመሪያ ነው። እያማረበት ይሄዳል። በነገራችን ላይ የኔ እንጀራ እንትን እየጋገርኩኝ አንድ አይነት አይሆንም። አሁን መጨረሻ መጋግረው እንጀራ ታያላችሁ። ለማንኛውም ወደ እንትን እየተቀየረ ነው። በነገራችን ላይ ወጤ እያማረባት ነው። ለቀቅ ለቀቅ ሳረግ ያምርባታል። ሽሮ ወጥ መሰላ ነው፣ በርበሬ ስለሌለ ነው። ሲጋገር እንጀራ እዩት እንዴት እንደሚያምር። ከዛ ግን ይሄኛው ከላይ ነው እንትኑ ማለት ነው እሳቱ ከስር የለውም። የኔ ለምን እንደሆነ አላውቅም። እና ከዛ ፍን ሲያደርጉ አይኑን እልም ያደርጋል እንጂ እንጀራው እንዴት እንደሚያምር ነበር። ዛሬ ቤቱ በቃ በድን ያለው በአመት በዓል በድን። በነገራችን ላይ ዶሮ ወጡ በጣም እያማረበት ነው አሁን። ምንም ጨምሬበት አይደለም ደግሞ ማጆም ጥማጥም ራሱ እንትን አጣሁት ጨርሻለሁ። ደግሞ ይሄንን ሳጸዳ ላድር ነው። በጣም ይፈናጠራል።
ጋይስ ዳቦ እንዴት እንዳማረበት ዋው! ይዩት በለው። ከስር ግን ትንሽ ይቀረዋል መሰለኝ። ሳወጣና አሳያችኋለሁ። ለማንኛውም እያላችሁ ጋይስ ወደ መጨረሻው ላይ ደርሰናል። እየሰራው መቅረጽ ስለማልችል ነው በእጄ ይዤ ነው አሁን ራሱና እንደተለመደው እንግዲህ ምንም አይልም። ብዙ ቀይ ባይሆንም ቆንጆ ነው ይሆናል። እንቁላሉ ደግሞ ፈራረሰብኝ። እንግዲህ አሁን ደግሞ ቤት እናጸዳለን። ጓደኛም አለን። ሌላ ስልክ ቢኖርን ፕራንክ ነበረ ማረጋት። እሷ አዘጋጅ ነው። ፋንዲሻ ደግሞ ዘመናዊ ነው ያደረኩት። በእርግጥ ያኛው ቆንጆ ነበረ ግን የለኝም አለቀ እና ይሄ አይነቱን ነው ያደረኩት። ጋይስ ይሄው ዳቦ ጠቆረ ምናምን እንዳትሉ፣ ቆንጆ ነው የምር በጣም ቆንጆ። ኦ ማይ ጉድነስ በጣም ቆንጆ ነው የምር ነው የምላችሁ። እንዳትሸራተት አንተ ደግሞ። እንግዲህ ያው ቤታችን በጣም ትንሽ ናት። እሷ ውስጥ ጉዝጓዝ ገዝተናል። ወግ ማድረጉን ደግሞ ጠብቀናል እኮ እና አንተ ደግሞ አትለቅ። ወደዛው ያደርስም ችግር የለም። ትልልቅ ቤቶች እንዳንከራይ እንግዲህ ክራዩ በጣም ውድ ነው ትላላችሁ። ለዛ ነው በቃላ ጉዝጓዝስ ለምን ይቀርብናል? ያው ትንሽ ቤት ብትሆንም ጎዘጎዝንባት ቤታችን ተዘጋል። ዛሬ ጋይስ ይሁት ዶሮ ወጥ ኦ ማይ ጉድነስ። መጀመሪያ ስታዩ እንደዚህ የሚሆን አልመሰላችሁም ነበራ? አያችሁ እኔ እንዲህ ነኝ። እንዴት ነው? ምን ተሰማችሁ? እንግዲህ ጓደኛዬ ልጠራት ነው ዛሬ። ፋፈሽ ነው። ሰዎቹ እስከሚነሱ ድረስ አልተነሱም እስካሁን። ብላሉ ደግሞ የፈራረሰማል። እንቁጣጣሽ ላይ ፈረሰኛ እኔ ሰርቼ ነበር ያደርኩት። ሴትዮዋ መጀመሪያ እንጀራ ነበር የጠየቀችኝ። ከዛ ወጡን ደግሞ ኒስተኛ ዝርግፍ አርጎ ብልት ደግሞ ሲወዱ የኛም ምግብ ማለት ነው እነዚህ ሰዎች። እና ፈረሰኛ በባለፈው ለባሏ ነው የሰጠችው፣ ሳታውቅ ነው እሷ። ይሁን የቤቱን እንትን አባወራ ነው ይበላ ብዬ ተውኩት። ዘይት እወዳለሁ። ዶሮ ወጣ አለቀች። ነገሩ ይበቃኛል። እነሱም ከተነሱ ይበቃቸዋል። ወጥ ብዙም ስለማይበሉ እንግዲህ ዛሬ ፋፈሽ ነው።
ጠላም ተጠምቋል። ልጅቷ ደግሞ ጠላ ጠምቃለች። ያው ስላልተመቻት ነው እንጂ ሁሉንም ሰርታ ትጠራኝ ነበር፣ ግን ስራ በዝቶባታል ሰሞኑን፣ ለዛ ነው ጋይስ። እንግዲህ ያው ጨረሰን። እንግዲህ ወጥ አዘጋጀን፣ እንጀራ ጋገረን፣ አይብ ሰራን፣ ዳቦ ጋገረን፣ ፋንዲሻ ዘመናዊውን እና ቡና ፈላውኝ። የሁለት ሳይንና ብርጭቆ ነበር ያዘጋጀሁት፣ ግን ጓደኛዬ በጣም እያናደደችኝ ነው። 2 ሰዓት ሙሉ ጠበኳት ማለት ነው። እና አሁን ግን ስላናደደችኝ እንግዲህ እኔ ቁጭ ብዬ በልቼ ቡናዬን ጠጥቼ ወደ ስራዬ ልግባ እላችኋለሁ። ባይ እንግዲህ ባይ ባይ፣ ደህና ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ። እንግዲህ ላይክ ሼር አድርጉልኝ፣ ኮመንት ጻፉልኝ፣ ሀሳብ አስተያየታችሁን ቆንጆ ነው ወይስ አይደለም የሚለውን ጠፍ ጠፍ አድርጉ። ባይ